ቅዳሜ ሌሊት በኦሮሚያ ክልል ላይ የመሬት ናዳ መንሸራተት ሲሆን ከመሬት ውስጥ እሳት እየፈነዳ ሲወጣ ያለው በኃይል ከመሬት ውስጥ እየፈነዳ እሳት ይወጣል። ኢትዮጵያ ምድር ላይ በዚህ ቀን ላይ እግዚአብሔር በሰጠን ድምጽ እንጸልያለን። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸውም እግዚአብሔር ሴት ነብይት ሜሮን ድንበሩ ለኢትዮጵያ ምድርና በተለይም ደግሞ ለኦሮሚያ ክልል አጥብቀን እንጸልይ በማለት ጠበቅና ጠንከር ያለ ትንቢታዊ መልእክት በሶሻል ሚዲያ አጋርታ ነበር። ነብይት ሜሮን በምድራችን ላይ ለቅሶ፣ ዋይታና ድንጋጤ እንዳይሆን አጥብቀን እንጸልይ በማለት አሳስባለች። ነብይት ሜሮን በኢትዮጵያ ምድርና በኦሮሚያ ክልል ሊሆን ያለ ነገር አለ በማለት ያስተላለፈችው ትንቢትና አጥብቀን እንድንጸልይ ያስተላለፈችው መልእክት ምን ይሆን? የዚህን ሁሉ ጥያቄ ምላሽ ከዚህ ቪዲዮ ያገኙታል እያልን ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ በማለት ቀጥታ ወደ መልእክቱ እንሄዳለን።